በህይወት የመኖር እንደ ዜጋ የመቆጠር መብትን ለማግኘት አፓርታይድ ስርዓትን ገዳይ ስርዓትን የሚታገል የዓለም የነጻነት ታጋዮች የሚደግፉት ቅዱስ ትግል ነው። ቅዱስ ትግል ነው። እንሰማዋለን። ለምን እንትን እንዳላለ ማለት ነው። የቅድሙ ደብዳቤ የወጣው የውጭ ጉዳዩ ያወጣው የነ አስረስ ያወጡት ይሄ የነ ተስፋዬና የነ መዓዛ እግዚአብሔር ስላጋለጣቸው ያንን ለመከላከል ተብሎ እኛን አይመለከ እዛ ውጭ ያላችሁ አንዳንድ የምትሰሩት ስራ ምናምን የለም። ከደሙ ንጹህ አይደለም። እግዚአብሔር ይበቀልሃል። ገና እጠይቃለሁ። መዓዛ ምንድን ነው ያሉት? ልጅቷ ምንድን ነው ያለቻት? መንግስት ቢለቅሽ የአማራ ህዝብ አይለቅሽም። የአማራ ህዝብ ቢለቅሽ መንግስት አይለቅሽም። ይሄንን መዓዛ ወጣ ታስረዳ። ይሄን ወጣ መዓዛ ታስረዳ። መዓዛ ይሄንን ያለችበትን ወጣ ታስረዳ። ድራማውን ካሰሯት በኋላ 5000 ብር እጅ ከሰጧት በኋላ ስራውን ከሰሩ በኋላ ነገሮችን ፍጥምጥም ካደረጉ በኋላ መንግስት ቢለቅሽ የአማራ ህዝብ አይለቅሽም፣ የአማራ ህዝብ ቢለቅሽ መንግስት አይለቅሽም ያሉበትን ምክንያት ምንድን ነው? ይህንን መጠየቅ አለባችሁ። አሁን ቲክቶክ ላይ ያላችሁ በሙሉ ሁላችሁም ጠይቋት። በሜሴንጀር እየገባችሁ ምን ማለት ነው የፈለግሽው እንበል፣ እንሰማዋለን። በጣም የተሳሳተ ነገር ነው ያለው። ልጁ ያወራው ነገር እዚህ ማምጣቱ ምንም አይሰራም። ዋናው ነገር የሁለቱ ነው። እንዴት ተቀዳ፣ እንዴት ለመቀዳት ፈቃደኛ ሆነ፣ እንዴት ዝግጁ ሆነ፣ እንዴት ይህን እያወቁ ሰሩ። አብረው ከብልጽግና መንግስት ጋር የሚሰሩ ጸረ አማሮች ስለሆኑ ወንድሜ ከእነንትና ጋር ተመቶ ነምሬ ወዳጆ ጋር ተመቶ በወንድም እየሸቀሉ መኖር አይቻልም። ማዛ አይቻልም። ቀን መጣ፣ ዘመን መጣ። ቴዎድሮስም እኮ አሁን የዘመቻ አንድነት ሲከፈት የአንቺ ፍሬንድ ሃይማኖቱን ጴንጤነቱ በልጦበት የብልጽግና መንግስት ለማዳን እኮ እዛ ኡጋንዳ ተቀምጦ ከነ ቴዎድሮስ ርዕዮት ጋር እንኳን ተለያይቶ ብቻውን እየደነፋ እኮ ነው። ትክክል አይደለም፣ አማራ ስተት ነው እያለ እኮ ነው። ጭሳችኋል። በምትፈልጉት መልኩ አማራ አልሄደላችሁም፣ አልሄደም በምትፈልጉት በዛ መልክ ደግሞ አይሄድም። እናንተ የምታውቁት እዚህ ላይ ያሉትን ነው። ከእናንተ ጋር ቁርጥ የበሉትን፣ ከእናንተ ጋር ሴራ የሚያሴሩትን እናንተ የምታውቁት አማራ ላይ ጄኖሳይድ አልተፈጸመበትም የሚለውን ማርሸት ፀሐዩን ነው። አንቺ የምታውቂው ጸረ አማሮች፣ የጸረ ስብስቦች፣ ስለ ወልቃይት የተናገርሽው፣ ስለ ትግራይ የተናገርሽው፣ ከትግራይ ፓርቲ የፖለቲካ ተቃዋሚ ፓርቲ ጋር ያደረግሽው ነገር ሁሉ በሙሉ ዛሬ ተጨምቆ መጥቶ እግዚአብሔር አበቃሽ፣ አሰጣሽ። ዘመኑ የመገለጥ ዘመን ስለሆነ ማለት ነው። የዲሞክራት ፓርቲዎቹ እንቃርገው ይዘዎች ነበር። አለቀ በቃ። ይሄ ትክክል አይደለም። ትክክል አይደለም። እንሰማዋለን፣ የእነሱን እንሰማለን፣ ተስፋ የሚለው ምናምን እንሰማለን። ቀልድ አይደለም። አላችሁ እስቲ አለን በሉ። ታፕታፕ አድርጉልኝ። ታፕታፕ የመጨረሻችን ነው።